በገዛ አገሩ አያት ቅድመ አያቶቿ አጥንታቸውን በከሰከሱባት ደማቸውን ባፈሰሱባት ምድር ላይ በሌሊት ተኝተው ሳለ በድንገት በሩ ይንኳኳል። ወንጀሉ ምንድን ነው? ሌብነት አይደለም፣ ክህደት አይደለም። ወንጀሉ በአንገቱ ላይ ያሰሩት ማዕተብ ብቻ ነው። ወንጀሉ ክርስቲያን መሆኑ ብቻ ነው። ዛሬ የምንነግራችሁ ታሪክ የሩቅ አገር ተረት አይደለም። ዛሬ የምንነግራችሁ በእኛው ምድር በስንዴዋና በጀግኖች አትሌቶቿ በምትታወቀው አርሲ ውስጥ ከቅርብ ዓመታት ወዲህ ስለሚፈጸመው ዘግናኝና ስልጣዊ የዘርና የሃይማኖት ማጥፋት ወንጀል ነው። ሰላማዊውን የእስልምና እምነት ሽፋን በማድረግ ከውጭ በገቡ እና በውስጥ ባሉ የፖለቲካ ነጋዴዎች በተደገፉ ጽንፈኛና አሸባሪ ቡድኖች በአማካኝነት ንጹሃን ክርስቲያኖች እንደ በግ እየታረዱ ነው። ቤተ ክርስቲያናት በእሳት እየነደዱ ነው። ይህ ድንገተኛ ግጭት አይደለም። ይህ የተጠና የተከነባበረ እና የታለመ ሴራ ነው። ዛሬ በዚህ ቪዲዮ በአርሲ ምድር በክርስቲያኖች ላይ ስለሚፈጸመው አሰቃቂ ግድያ፣ ከጀርባ ስላለው አስደናቂ የጂኦፖለቲካና የሃይማኖት ሴራ እንዲሁም የህዝቡን ዝምታ እናስገነዝባቸዋለን። ቪዲዮውን እስከ መጨረሻው ይመልከቱ፣ ምክንያቱም እውነታው ከምትገምቱት በላይ አስደንጋጭ ነው። አርሲ የኢትዮጵያ የዳቦ ቅርጫት፣ አረንጓዴው ምድር። ለዘመናት ክርስቲያኑና ሙስሊሙ፣ ኦሮሞው፣ አማራውና ሌላውን ብሔር ተከባብሮ ተጋብቶ እና ተዋልዶ የኖረባት ገነት ነበረች። የመስቀል በዓልን አብሮ የሚያከብር፣ በረመዳን አብሮ የሚያፈጥር ህዝብ የነበረባት ምድር። ታዲያ ዛሬ ምን ተፈጠረ? ይህን ውብ ማህበራዊ ትስስር ማን በተሰው? ከቅርብ ጊዜያት ወዲህ ግን አርሲ ለክርስቲያኖች የሞት ሸለቆ ሆናለች። ሰላማዊውንና አብሮ አኗኗሪውን የእስልምና እምነት ተከታይ የማይወክሉ ነገር ግን እስልምናን እንደ የፖለቲካና የጥላቻ ማስፈጸሚያ የሚጠቀሙ ጽንፈኛና አሸባሪ ቡድኖች በአካባቢው አቆጥቁጠዋል። እነዚህ ቡድኖች አንድና አንድ ዓላማ አላቸው። እርሱም በአርሲ ምድር የክርስትናን ዘር ማጥፋት፣ ቤተክርስቲያንን ከምድረ ገጽ ማጥፋትና አካባቢውን የአንድ እምነትና የጽንፈኝነት ማዕከል ማድረግ። ግድያው የሚፈጸመው በሚዘገኝን ሁኔታ ነው። አረጋውያን በመጥረቢያ ይመታ ነው። ነፍሰ ጡር እናቶች ሆዳቸው ይቀደደዳል። ካህናት በቤተ መቅደስ ውስጥ ይታረዳሉ። ይህን የሚያደርጉት አሸባሪዎች የሰውን ሕይወት እንደ ቅጠል የሚያረግፉት በስም አላሁ አክበር እያሉ ነገር ግን በተግባር የሰይጣንን ሥራ እየሰሩ ነው። ሰማዕትነት በአርሲ የየዕለት ዜና ሆኗል። ማዕተብ ማሰር ለሞት የሚያበቃ ወንጀል ተደርጓል። ጥያቄው ግን እነዚህ ጽንፈኞች ይህን ሁሉ ድፍረት ከየት አመጡ? ማንስ እያስታጠቃቸው ነው? እዚህ ጋ ነው ሴራው የሚጀምረው። በአርሲ የሚፈጸመው ግድያ ሐዲሲ ስፖንቴኒየስ የህዝብ ቁጣ አይደለም። ይህ እጅግ ውስብስብና በቢሊዮን የሚቆጠር ገንዘብ የሚፈስበት ሴራ ነው። አንደኛ፣ ስነ ህዝባዊ ለውጥ ዴሞግራፊክ ኢንጂነሪንግ። የዚህ ጽንፈኛ አሸባሪ ቡድን ዋና ዓላማ ክርስቲያኑን በማስፈራራት ንብረቱን በማቃጠልና በመግደል አካባቢውን ለቆ እንዲወጣ ማድረግ ነው። ይህ ሲሆን መሬቱ፣ ንግዱና ኢኮኖሚው ሙሉ በሙሉ በጽንፈኞች እጅ ይወድቃል። ክርስቲያኑ አካባቢውን ለቆ ሲሰደድ አርሲ የክርስቲያን መቃብር የሚለው የረጅም ጊዜ ህልማቸው እውን ይሆናል። ሁለተኛ፣ ከውጭ የሚመጣ የዋሃቢያ ወይም ሰለፊያ የጽንፈኝነት አስተሳሰብ ማስፋፋት። ለዘመናት የነበረው ሱፊ እና መካከለኛ አቋም ያለው የኢትዮጵያ እስልምና ዛሬ ከውጭ በሚፈስ የነዳጅ ዶላር እየተዋጠ ነው። ወጣቶች በገንዘብ እየተደለሉ ጥላቻ በሚሰብኩ አክራሪ ትምህርት ቤቶች፣ መድረሳዎች እየተቀረጹ ነው። እነዚህ ወጣቶች ጎረቤታቸው የነበረውን ክርስቲያን እንደ ጠላት፣ ቤተክርስቲያንን እንደ እርኩስ ስፍራ እንዲያዩ ተደርገው ብሬን ዎሽ ተደርገዋል። ሶስተኛ፣ የፖለቲካና የጸጥታ መዋቅሩ መዘወር። በጣም የሚያሳዝነውና የሚያስደነግጠው ሴራ ደግሞ እነዚህ አሸባሪ ቡድኖች ብቻቸውን አለመሆናቸው ነው። በአካባቢው ያሉ አንዳንድ የመንግስት አስተዳዳሪዎች፣ የፖሊስና የጸጥታ ኃይሎች የዚህ ሴራ ተባባሪ ወይም ሆን ብለው አይተው እንዳላሉ የሚያልፉ ናቸው። ክርስቲያኖች እባካችሁ አድኑን ብለው ወደ ፖሊስ ጣቢያ ሲደውሉ ስልኩ አይነሳም ወይም ትዕዛዝ አልተሰጠንም የሚል መልስ ይሰጣቸዋል። አጥቂዎቹ ግን በነጻነት በጠራራ ፀሐይ የጦር መሳሪያ ታጥቀው በከተማው ይንቀሳቀሳሉ። ይህ የመንግስት መዋቅር በጽንፈኞች መሾለቅ የሚለውን የተበከለ መሆኑን ቁልጭ አድርጎ ያሳያል። በሃጫሉ ሁንዴሳ ግድያ ሰበብ እንዲሁም በተለያዩ ጊዜያት በተፈጠሩ ሁከቶች አርሲ ውስጥ የታረዱት ክርስቲያኖች ቁጥር ይሄ ነው ተብሎ አይነገርም። የንብረት ውድመቱ በቃላት አይገለጽም። ታዲያ ይህ ሁሉ ሲሆን ሚዲያው የት ነው? የሰብአዊ መብት ተሟጋቾች የት አሉ? ከግድያውና ከቃጠለው በላይ ልብ የሚሰብረው ዝምታው ነው።
ዓለም አቀፍ ሚዲያዎች ዝም፣ የሀገር ውስጥ ሚዲያዎች ዝም፣ የፖለቲካ ፓርቲዎች ዝም። የክርስቲያን ደም ርካሽ ሆኖ አርፎታል። በአርሲ የሚፈሰው የንጹሃን ደም ወደ ሰማይ እየጮኸ ነው። ነገር ግን እነዚህ ጽንፈኛ አሸባሪ ቡድኖች አንድ ያልከረዱት ታላቅ እውነት አለ። ክርስትና በመከራና በደም ውስጥ የሚያበብ ሃይማኖት ነው። ታሪካችን እንደሚያስተምረን ቤተ ክርስቲያን በተሰደደች ቁጥር ትበዛለች፣ በተገደለች ቁጥር ትበራለች። በአርሲ ያሉት ወንድም እህቶቻችን፣ አባቶቻችን እና እናቶቻችን ሞት ከፊታቸው ቆሞ እያዩት ማዕተቤን አልበጥስም፣ ክርስቶስን አልክድም ብለው አንገታቸውን ለሰይፍ ሰጥተዋል። አሸባሪዎቹ ቤታቸውን አቃተሉ እንጂ እምነታቸውን ማቃተል አልቻሉም። ስጋቸውን ቆረጡ እንጂ ነፍሳቸውን መውሰድ አልቻሉም። የዛሬዎቹ የአርሲ ሰማዕታት የዘመናችን የቅዱስ ጊዮርጊስና የቅድስት አርሴማ ልጆች ናቸው። ደማቸው የቤተ ክርስቲያን ዘር ነው። እነዚህ ጽንፈኞች እስልምናን በማጎደፍ የራሳቸውን የፖለቲካና የጥላቻ አጀንዳ ለማራመድ በሚያደርጉት ጥረት ብዙ ሰላማዊ ሙስሊም ወንድሞችም አዝነዋል። በአንዳንድ ቦታዎች እውነተኛና ሰላማዊ ሙስሊሞች የክርስቲያን ጎረቤቶቻቸውን ከጽንፈኞች ለመከላከል ሲሉ ሕይወታቸውን ያጡበት አጋጣሚም አለ። ስለዚህ ትግላችን ከእስልምና ጋር አይደለም። ትግላችን ሰብአዊነትን ከረገጡ፣ ሃይማኖትን ከለላ አድርገው ደም ከሚጠጡ አሸባሪ ጽንፈኞች ጋር ነው። መላው ሰላም ወዳጅ ሙስሊምም ይህንን አሸባሪ ቡድን ከጉያው ሊያወጣውና ሊያወግዘው ይገባል። እንግዲህ ሴራው ይህ ነው። አሸባሪዎቹ አርሲን የክርስቲያኖች መቃብር ማድረግ ይፈልጋሉ። የውጭ ኃይሎች ሀገራችንን በሃይማኖት ጦርነት ማፈራረስ ይፈልጋሉ። የፖለቲካ ነጋዴዎች በደም ላይ ስልጣናቸውን ማጽናት ይፈልጋሉ። ታዲያ እኛ ምን እናድርግ? ዝም ብለን እንመልከት? አይደለም። አንደኛ መረጃን ማጋራት። ይህንን ድምፅ አልባ የሆኑ ወገኖቻችንን ድምፅ ለዓለም ማሰማት አለብን። ጽንፈኞች በጨለማ የሚሰሩትን ግፍ በብርሃን አውጥተን ማጋለጥ አለብን። ሁለተኛ አንድነትና ጥንካሬ። ክርስቲያኑ በጸሎት በፍቅር ነገር ግን ህልውናውን በማስጠበቅ አንድ ሊሆን ይገባል። የተቃጠሉትን አብያተ ክርስቲያናት ከአመድ ላይ መልሰን መገንባት አለብን። የተፈናቀሉትን ወገኖቻችን ማቋቋም አለብን። አርሲ ውስጥ ክርስቲያኖችን ማን እያረዳቸው እንደሆነ በማስረጃ ለመመልከት እንሞክር። ሁላችሁም ይሄን ቪዲዮ እንዳያስጠፉት ኮፒ ሊንክ ሼር ፖስት እያደረጋችሁ ሐሳባችሁን በኮሜንት ገለጡልኝ። ወደ ማስረጃው እንለፍ። ያሉን ፍጎች በሙሉ እንግዲህ ሰላማዊ ሽሮበት የሶማሊያ በቅርብ ጊዜ በርካታ ዘመናት ስምና ስታገምረዋል። አሁን ደግሞ ድርጅቱን እያሰፋውን ኢትዮጵያ ውስጥ ገብቷል። ለበርካታ ዘመናት ለእስልምና ሲታገል ኖረዋል። አሁን ደግሞ ድርጅቱን አስፍቶ ኢትዮጵያ ውስጥ ገብቷል ብሎ እየተናገረ ነው። ካታዋሶችን ያወጣል ኖሯል። አብዛኛው በአፋር ክልልና በኬንሳም እንዳለ ደቡብ ወሎ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችልና ከሙሉ መስርተናል። ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት መግባት የሚያስችለንን አቅም ሁሉ መስርተናል እያለም ይህን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና መጠን አስወጣት ህዝባችን ሁሉን ወደ ጂሃዲስ አስገብተን እስላማዊ መንግስት እንመሰርታለን። እዛ አካባቢ ያሉ ህዝቦችን ደግሞ ቀስ በቀስ ጊዜ ይፈጅብናል እንጂ አይቀርላችሁም፣ ሁላችሁንም ወደ እስልምና ሃይማኖት እናስገባችኋለን በግዴታም ቢሆን ብሎ እየተናገረ ነው። እና ማንኛቸውም ህዝብ መከተል አለበት፣ ማንኛቸውም ህዝብ መከተል አለበት ብሎ የተናገረ ነው። ለሁሉ ህዝብ የመጡ ናቸው እነዚህ ሰዎች። በተለይ ከሚሴ ቦረና መካነ ሰላም ሳይንት ሁሉ በተለይ ከሚሴ ቦረና መካነ ሰላም እነዚህ የመሳሰሉ ቦታዎችን በደንብ ስራ እንሰራባቸዋለን እያሉ ነው። እዛ አካባቢ የምትገኙ ክርስቲያኖች አሁንም ተጠንቅቃችሁ ተደራጅታችሁ ለመጠበቅ ሞክሩ። ለምን ከተባለ ከአርሲ በኋላ ወደ እናንተ ስለሚዞሩ ማንኛቸውንም የኛን እስልምና ያልተቀበለ ሙሉ እንዲቀበል እናደርጋለን። ማንኛቸውንም የኛን እስልምና ያልተቀበለው ሁሉ እንዲቀበል እናደርጋለን። ስለዚህ እነዚህ ሰዎች ታጥቀው ተደራጅተው ከውጪ ኃይሎች ድጋፍ እያገኙ ስልጠናን እየሰለጠኑ እንደሆነና አሁን ዝግጅታቸውን እንደጨረሱ እየተናገሩ ነበር። ይሄ ቪዲዮ ቆይቷል። አሁን ታዲያ ይህን ዝግጅታቸውን ጨርሰው የክርስቲያኖች አቅም ደከም ወዳለበት ቦታ እየሄዱ ክርስቲያኖችን እየጨፈጨፉ ይገኛሉ ማለት ነው። እነዚህ ሰዎች አሁንም ድረስ ክርስቲያኖችን ለማጥፋት ሁሉንም ወደ እስልምና ሃይማኖት ለማስገባት ዝግጅትና ስፖርት እየሰሩ እየታጠቁ እንደሆነ በማስረጃ ለማየት እንሞክር። ሱብሃነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ ሱብሃነሁ ወተዓላ ደግሞ በዚሁ ሻሃዳ እስከናገኝ ድረስ ጽናቱን እንዲሰጠን እንለምናለን። አያል ኩፋር ሙተዲን እናንተ ከሃዲያንና ከዲኑ በኋላ ተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሃነሁ ወተዓላ ፈቃድ ካላችሁበት ድረስ በእርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። አላችሁበት ድረስ በእርድም ይሁን በክላሽ እንመጣባችኋለን። ብቻ ትንሽ ጊዜ ስጡን እያሉ ወደ ኋላ የቀራችሁ ሰዎች ኢዝራኤል ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ቢያንስ አሁን መታችሁ ከኛ ጋር
መስራትና መደራጀት እንኳን ቢያቀታችሁ በያላችሁበት ቦታ ሁሉ ክርስቲያኖችን ለመዋጋትና ለመፋለም ተዘጋጁ ብሎ መልእክት ያስተላልፉ ነው። ቅድም ያየናቸውም አሁን ያየናቸውም ሰዎች ማን ናቸው? ሁሉ ሙስሊሙን ያጠቃልላል ወይ ብለን ስንጠይቅ ደግሞ እኚህ አባት መልስ ይመልሱልናል። እናችሁ ጸፍሩ ላምኛችሁ የሚል የዋሃብያ ወገኔ አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ የተስፋፋ ነውና ይሄን በጋራ እንታገል። ኢትዮጵያ መንግስት አልሸባብ ለመዋጋት ሶማሌ ይባላል። ሶማሌ ክልል ያለን አልቃኢዳ አስተምሮቱ አልቃኢዳ ቦኮ ሐራም በነፈቱ መጂድ አይደለም የሚመሩት ተግባሩ ሆኗል ያልሆነም ወይ ሌላ ጉዳይ ነው። ለምን የሀገራችን እሴት የሀገራችን ባህሪውም ለነሱ አልተመቸም። ክብሪቱን በለኮሱት ቁጥር ይጠፋባቸዋል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን ሀገሯን ሊያያይዙ ሲሉ ስለ የክርስቲያኑ አንዳንድ ሰመግባር ያለው ስላለ ሙስሊሙም እነሱ ስለጠሩት ብቻ ተወው ተነስተው ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት አድርገው ሁሉ ሊያሰርሱት ነበር የፈለገው። ስለዚህ በቀጣጠሉ ቁጥር እየጠፋ ስላስቸግራቸው እንጂ እነሱ አይሳይስ አይደሉም ማለት መታለል ነው። ይሄ ክፍል አሁን ጉልበታቱ አቅማቶ ነው እንጂ አንገቱን ደፍቶ እየኖረ ያለ ባገኘው አጋጣሚ ሁሉ ክርስቲያኖችን ለማረድ ዝግጁ ነው። አሁንም ደግሞ በተመቸበት ቦታ ላይ እንዲሁ ይሄን ስራ እየሰራ ይገኛል። አሁንም ቢሆን በሙስሊሙና በክርስቲያኑ መሃል መሻከር የመጣው ማን ከመጣ በኋላ ነው ብለን ጥያቄ ብንጠይቅ መልስ ይመልሱልናል። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ዋሃብያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስል ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። እና ለምንድን ነው አርሲ ላይ ብቻ ጭፍጨፋው የበረታው? ለምን ወደ ሌላው አካባቢና ክልል አይመጡም ከተባለ መልሱን ከዚህ ቪዲዮ በመነሳት እንመልስ። ክርስቲያኖችም ማለት ነው ጥያቄ ያለኝ እኔ ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያችሁ አይደል? ረዱ ተብለን ታዘናል። ረዱ ብለን ከታዘዝን ደግሞ ለምንድነው እስካሁን ክርስቲያኖች የምናቆያቸው ማናርዳቸው ብላ ጠየቀችው። ይሄን ሰውየውም እንዲህ ብሎ መለሰን። እሱ እንኳን ምናልባት አልችል ብለን ሊሆን ይችላል። ታዘን አለማድረጋችን እኮ ለምን ስለዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። የአቅም ጉዳይ አንሶን ማንችላቸው ሆኖ ነው እንጂ አንገታችንን ደፍተን ቁጭ ያልነው ብንችልና ጊዜው ቢመቻችልን ኑሮ ማረድ ውስጥ ተፈቅዶልናል ብሎ እየመለሰላት ነው። እና ለዚህ ሁሉ ዝግጅትና ዛቻ ክርስቲያኖች ምን አይነት መፍትሄ ነው መውሰድ ያለባቸው ብለን ጥያቄ ስናነሳ ብፁዕ አባታችን አቡነ ሉቃስ ሁሉ ጳጳሳት በዚህ ጊዜ መናገር ያለባቸውን ወክለው እነሱ እንዲህ አይነት መልእክት አስተላልፎልናል። አሁን ለሚመጡ ለነዚህ አራጆች እጅና አጣጥፋ ከምትቀመጥ በዚህ መንገድ መልሳቸው ብለው አባታዊ ምክራቸውን አስተላልፈዋል ብፁዕ አቡነ ሉቃስ። ወገኔ አባባሌ በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘህ ደመ ነፍስ ነው እንደያለህ ከአንተ ውስጥ ያለው ደም እሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አባባት እንትን ይላል። ዝም ብለህ አትሞት። ተደራጅ ነው ብለህ ወገኔ የፈሪ ሞት አትሞት። የአባታችን የአቡነ ሉቃስ በረከታቸው የደረብን የተናገሩትን ንግግር በተግባር ቀይረ ነው ተደራጅተን ሊገለን የሚመጣን ሰው መመከትና ራስ መከላከል እንደሚገባ ብፁዕ አባታችን መልእክት አስተላልፈውልናል። ለሌሎች እንዲዳረስ በደንብ ኮፒ ሊንክ ሼር ፖስት አድርጉት። ይቆያል።